የገዳማት ስዕል እነዚህ ናቸው። ትክክለኛው በኦርቶዶክስ ይሄ ነው። የገዳማት ስዕሎች ላሊበላ ላይ ምን ላይ ብትሄዱ እውነተኛው ይሄ ነው። መማማሪያ ነው ስዕል እንጂ በአናትህ ተተክለ የምታመልከው አይደለም። ትልቁ ስህተት ይሄ የተሰራው በኦርቶዶክስ ነጫጭቦችን አመጡ አምልኩ ተባለ እንጂ መማማሪያ ኦርቶዶክስ ትክክለኛ ገዳማት ብትሄዱ በሙሉ ያለው ስዕሎች እነዚህ ነበሩ። እነዚህ ናቸው ስዕሎች መማማሪያ። ሰው ይህንን ሁላ አስተው ኦርቶዶክስን ብዙ የሚያስብሉት ለዛ ነው። ይሄ ነው በየእምነቱ ያለው ድክመት። እንደነገርኳችሁ በእስልምናው ከሄድ ነብዩ መሐመድ ዊክነሳቸው ማለት ነቢይ ናቸው እንደ ሌሎቹ። በእስልምና ነቢይ ናቸው፣ ሌላ ነገር የለም። ነቢይ ናቸው። ግን ሌሎቹን ነቢይ ኢብራሂምን በእነሱ እንደሚባለው ነቢይ ኢብራሂምን፣ ነብን ሙሳ፣ ነቢይ ኢሳን ብትናገር ወፍ ማንም ሰው አይናገርም። ደሜነት ነቢዩ መሐመድን ተናገር ትቀነጠሳለን። ድክመታቸው በኦርቶዶክስ ቢግስት ፕሮብለም ስዕል ትልቁ ደካማ ጎኑ የኦርቶዶክስ ስዕል ትልቁ ድክመት። የሌላ እምነት ተከታይ የፈለገው መቅደድ መብቱ ነው። የማንኛውም እምነት የፈለግከውን ገዝተ መቅደድ መብት አለ። ሀይፍዬ መብትን በገዛ ገንዘብ እና ለምን ስዕሉ መልስ አይሰጠውም ታዲያ? ነገርኝ። ስዕሉ የሚያድን ከሆነ ካልከኝ፣ ስዕሉ የሚያድን ከሆነ እንዳልክ ሊቀደው ስል እጁን ለምን ጠቅልሎ በአናቱ አይተክለው? መልሱልኝ። ልክ ሊቀደው ሲል እንዲህ ጠቅልሎ በጫማ ጥፊ ብሎ ለምን አይጥለው? ስለዚህ ውሸት ነው ማለት ነው። ዝም ብላችሁ ስለምትነዱ ነው እንጂ ምንም 30 ሲማግድ ቢውል እኔ ለምን አያደረገውም ታዲያ? ለምን እጅግሩን ለምን ያኛው ባለ ስዕሉ አይናገረውም? ስለዚህ ውሸት ነው እና በስዕል ጉዳይ የምትጣሉ በነቢዩ መሐመድ የምትጣሉ ታስቁኛላችሁ። አሁን ለምሳሌ ነቢይ ናቸው ነቢዩ መሐመድ። ለነቢዩ መሐመድ እኔንም ቤተሰቤንም ቢያልቅ ይሻለኛል እሳቸው ከምነኩ ይላል። እኔ መጽሐፍ ቅዱስ ላይ ያለው ነቢይ በሙሉ ሲሰደብ ቢውል ልጅ አይነካም። እንኳን ልጄ የፋኖቼ እዚህ ላይ 700 ሺህ ያለው ሲለጠለጡ ቢውሉ ነቢዮቹ ማንንም አሳልፌ አልሰጥም። አከተመ። ማንም ሲለጠለጥ ቢውል አልኩ እንኳን ቤተሰቤን አሳልፌ ልሰጥ እዚህ ላይ አንድ ላይክ ላረግልኝ እሱን አስበልጣለሁ። ጭራሽ እንኳን ቤተሰቤን እናቴን አባቴ ከምወደ ከነፍሴ በላይ ልወድ ማንንም የለም እዚህ ምድር ላይ። ለነቢይ ከነፍሴ በላይ የምወደው የለም። ነቢይን ያውም ነቢይን ከነፍሴ በላይ እውነትህን ነው። ነቢይ ሰው ነው፣ ፍጡር ነው። ፍጡሩን ከሰው በላይ ከወደድከው ታመልከዋል። ስህተት ነው። ስህተተኛ መንገድ ነው። ነቢይ ፍጡር ነው። ፍጡሩን ደግሞ ከራሴ በላይ የማመልከው ፍጡር እዚህ ምድር ላይ የለም። ከራሴ በላይ ቦታ የምሰጠው ፍጡር የለም። አደውት ስለዚህ ማስተዋል ይጠይቃል። ቆም ብሎ አምላኬን ብትለኝ አንደርስታንድ አምላኬን አላህን ተናግረውብኛል። አላህን ለተናገረ ህይወቴን ሰጣለሁ ብትል፣ ምክንያቱም ነፍስ የሚወስደው ነፍስ የሚሰጠው እሱ ስለሆነ እርግጠኛ ነኝ ነቢዩ መሐመድ ነፍስ አልሰጡም። እርግጠኛ ነኝ ነፍስን አያስነሱት። ስለዚህ ማስተዋል ጥሩ ነው ብዬ አስባለሁ ለማለት ነው። እንዲሁም እንዳልክን 30 ስዕል ብትቀድ እኔ አይሞቀኝ አይበርደኝም።
ምክንያቱም ስዕሉ መልስ ካልሰጠ ልክ አብርሃም ያለው እኮ ነው። ይዞ የሚሄደው ጣዖት የሚያመልከው ነበረ። ተሸክሞ ይሄዳል። አብርሃም ተሸክሞ ይሄዳል። ደከመው። አምላክ ነው ተብሏል። አብላኝ አለው፣ አጠጣኝ አለው። እሺ ሌላው ይቅር አናግረኝ አለው። ወፍ የለም። ሰባበረው። ከዛ ነው እግዚአብሔር የቀረበው። አሁንም እንትና የሆነ ሰውዬ ሳለውን ስዕል ይዘ ያድነኛል ብላ ያዙ ልቀቁኝ የምትለው ደካማ ሰው መማሪያ ስዕል መማሪያ ይኸው ትክክል መማሪያ ብላ ኦርቶዶክስ የምታስተምረው በየገዳማቱ በትልልቁ ስትሄድ ይሄንን ነው። በየገዳሙ ስትሄድ የምትማርበት ይሄ ነው። ይሄ ነው መማሪያ። ተቀይሮ ነጦ መጣሁን ነጭ ነው። በሙሉ ብታየው ነጭ ነው። ያውን እንኳን እሱ አይደለም ፊልተር ላይ ቺኮቹ ሲገቡ አበሻ ናቸው አይደለም ጠይቀን ነው የሚገቡት። አማርኛ ሲያወሩ ነው አበሻ መሆናቸውን የምናውቅ። አማርኛ ካላወሩ አበሻ መሆናቸውን አናውቅ። በፊልተር ነጠው ቺኮቹ ነጭ ሆነው ነው የገቡት። አናውቃቸው። የአበሻ ቺክ የሀገር አምጣ ነጫጭባውን አለ ዱቅ ብላለች። ስለዚህ እያንዳንዱ ትሬንዱ ወደ ነጭ የማምለክ ተሄዷል። ያ ድክመት ነው። አረ ምን አለ መሰለህ ምርር ብሏት አንዱ ቤት የምትባል መቅሰፍት ይውረድብህ አሁን ይዘዝብህ። አንቺ ደግሞ ስዕሉ ይግባብሽ። ይሄ የምታመልኪው ስዕል ይግባብሽ፣ በደንብ ይለጥልጥሽ፣ በእንቅልፍሽ ልጥልጥልጥልጥ ያርግሽ። የስ ለስዕል አግዘው ይሰድቡኛል። እኔ እኮ የሚገርመኝ ነው ሰው እንዴት በእውነት ነው የምላችሁ ሰው እንዴት በራሱ ገንዘብ በገዛው ስዕል ይሰድባል። this is crazy to me። እና የኦርቶዶክስ እና የሙስሊም ትልቅ ዊክነስ ይሄ ነው። ስለዚህ ሁለታችሁም ብታስተውሉ ጥሩ ነው። አስተውሉ ለማለት ያክል ነው። ሌላ ጥያቄ ካለ የጴንጤዎቹ ደስ የሚሉ ብራችሁ ይጸዳል። ጴንጤን ከምወድላቸው ነገሮች የመዝሙር ኮንሰርት አለን ብለው ብራችሁን ይገጡታል። በጣም ከምወደው በጣም ከሚሸቀልበት ነገር የመዝሙር ኮንሰርት ተብሎ ትገባለህ ልጨፍር። ያስቁኛል። እና ግድ ውጤ የጴንጤው ትልቁ ድክመት ሌላው አንቺ እኔ ከጴንጤ ሴት ሰባኪዎች የሚመቹ ሙሉ ፌክ አድርገሽ የአንቺ ገርሽ ፌክ ሆኖ ፓስተር ነኝ ትያለሽ። እኔ የገረመኝ እሱ ነው። No, Imano, you gotta go. It's almost time. Like, Mom? Thank you. You gotta go to the room. Sissy told me. Thank you, son. Yeah. እውነቴን ነው የምለው የአይን ጭገሯ ዊግ አድርጋ ጥፍር አርቲፊሻል ጥፍር አድርጋ ስለ ክርስቶስ ታላቅነት ልስበክ ትላለች። የህንዷን ጸጉራም ነሽ ነው የምትሰብኪ? የህንዷን ማያ ገነቸኝ ይሄ ደካማነት ነው። አሁን መዝሙር ስታወጡ የጴንጤ ሴቶች የምታሳዝኑኝ እንትናችሁን ይዩት፣ የፕሮፋይል ፒክቸራችሁን ይዩ። ስማችሁን መጥቀስ አልፈልግም። ራሳችሁን ታዘቡ። ዊግሽን አርገሽ የአይን ጭገር አርገሽ ሊፕስቲክ አርገሽ ሜካፕ ተቀብተሽ ነዋል። እሱ ብቻ
ፌል እንዳረግሽ ይነግርሻል። እሱ ብቻ ፌል አስደረገሽ። ገባሽ? የእንትን ኮንሰርት የለም። ተግባባን? ደካማነታችሁ ያለ የፔንቴ ሴቶች ዊግሽን፣ ሜካፕሽን፣ ኤቭሪቲንግ አድርገሽ ክለብ የምትሄጂ ነው የምትመስዩ። ሌላ ትልቁ ዊክነስ በጴንጤ መዝሙር ልንገራችሁ። ይህን ለታሪክ አስቀምጡት። ኦርቶዶክስ በኢትዮጵያኑ በውጭውም ነው፣ ካቶሊክም በኢትዮጵያኑ በውጭውም ነው። ኤኒ ብትሄዱ አሜሪካን ሀገር አደናነሳቸው ምናቸው ይለያል። መዝሙር ሲሆን ከዛ ነገር ይወጣሉ። የመዝሙሩ የተለየ ነው። በኢትዮጵያም ብትሄዱ አሁን የአማራ ባህል አለ፣ አደናነስ አጨፋፈር አለ፣ የደቡብ አለ፣ የኦሮሞ አለ፣ ያው እየተለያየ አለ። ልክ በመዝሙር ስትመጡ አንድ አይነት ነው። አሸባሸቡ፣ አዘማመሩ አንድ አይነት ነው። በጴንጤ ግባ፣ በራፕ ሊደንስልህ ይፈልጋል። እብደት አለ፣ ውሸት ነው፣ ስጋዊ ነው። ቢግስት ፕሮብለም እሱ ነው። ጴንጤ ጋር ትልቁ ችግር በመዝሙር ጊዜ ብዙ ባህል ያላት ኢትዮጵያ 80 ምናምን ባህል ያለው በመዝሙር ጊዜ አንድ አይነት የሆነ ዩኒፎርም አሸባሸብ አመላለክ አለው። በፕሮቴስታንትስ ከለብ የገባ ነው የሚመስል። ይሄ ስጋን ለማርካት እንጂ ለክርስቶስ አይደለም። ይሄ ድክመታችሁ ይስተካከል። ቢግስት ዊክነስ ዳሁን ኢቨን እሱ አይደለም። በአሜሪካን ይሁ የጋስፕል የክርስትናው አዘማመርና አደናነሳቸው ኮምፕሊትሊ ይለያያል። ስለዚህ ይሄ ነገር ላይ የኢትዮጵያ ፕሮቴስታንት ዜሮ ናቸው፣ ዜሮ ናቸው። ስለዚህ ያ መስተካከል አለበት። ሌላው ሴቶቹ ፔቼካችሁን የምትጨርሱት ገንዘባችሁን የምትጨርሱት ቸርች ስትሄዱ ነው። ጴንጤዎች እንዴት በሉ። አብዛኛው ሁሉም እያልኩ አይደለም። አብዛኛዋ ሴት ሞዴል ስለሆነ መታየት ነው የምትፈልገው። የፈለገችውን ፋሽን ለብሳ መሄድ ትፈልጋለች። ሴት ልጅ ደግሞ በባህሪዋ መቆላት ትወዳለች። ልብስ ማሳየት፣ መፎካከር፣ መብለጭለጭ የምትወድ ፍጡር ናት። ስለዚህ ተቆልታ ነው የምትሄደው። ሀቁን ነው የምነግራቸው። ተቆልታ ነው የምትሄድ። ለዛ ነው የማልወደው። እርግጠኛውን የምነግርህ ፋሽን ቤት ነው የሚመስለው እንጂ የክርስቶስ ቤት አይመስልም። ስለዚህ ድክመታችሁ መሸፋፈን፣ ነጠላ አትልበሱ፣ ሂጃብ አትልበሱ። የራሳችሁን ልብስ አምጡና ተሸፍናችሁ ግቡ። ብልግና ነ ልትቆይበት ነው፣ ልታመልኪ ነው የምትሄጂው። ሲምፕል ዳ። ስለዚህ በጴንጤ ግድንግዱ ድክመት ሴቶችን እንደ ትክክል ያልሆነ መንገድ ወስደዋቸዋል። ስለዚህ ለሴቶች ትክክል አይደለም። አብዛኛው ሴት ፕሮቴስታንት እምነት ስትሄዱ አለባበሳቸው ደባሪ እና ታሰናክላላችሁ። ኢቨን እሱ አይደለም መድረክ ላይ የምትሰብኩት ፕሮቴስታንቶች ታሰናክላላችሁ ሴቶቹ። ወንዶቹም በሱት ለብሰው ሴቶችን ለማማለል ነው የሚመጡት። ወንዶቹም ብዙዎቹ ተሰናክለዋል። እንግዲህ የጴንጤ ፓስተሮች ብዙዎቹ ተሰናክለዋል። ሸጓሪ ናቸው። እልል አድርገው ቺኮች ነው የሚያጫውቱት። ገስት ሀውስ አለ፣ ሌሊት ልጸልይልሽ አለ፣ ምን አለ፣ ተሻጉራለ። ግልጹን ነው የምናገረው። ይህ ነገር መስተካከል አለበት። ልጸልይልሽ አለ፣ ጌታ ይወድሻል አለ፣ በህልም ያየውሽ አለ፣ ስንት ጭውት ያለ። ይሄ ደካማነት ነው፣ አስመሳይነት፣ ውሸታምነት አለ። ስለዚህ መስተካከል አለበት። አብሶሉትሊ ገንዘብ እንደ ጴንጤ ቤት አይዘረፍም። በጣም ዘራፊዎች ናቸው። ያልሰራውን ገንዘብ አምላክ ይሰጣል እያላችሁ እጭድ የምታደርጉ ናቸው። ባንክ ቤት ሄዳችሁ ገንዘብ ጠይቁ እያላችሁ እጭድ የምታደርጉ ሌቦች ናቸው ብዙዎቻችሁ። እውነተኛዎቹ ግን ፊት ለፊት መውጣት አልቻሉም። ለምን? ግሩፕ አላቸው ሌቦቹ። በጣም
በጣም ግሩፕ አላቸው፣ የገንዘብ ፓወር አላቸው፣ ሌሎቹን ይቀብራሉ። አሁን ለምሳሌ ብዙ ጴንጤዎች ፓስተር ቸሬን አይወዱትም። ፓስተር ቸሬ በጣም መልካም አስተማሪ ነው። ብዙ ጴንጤ አይወዱ። ሌባው ነው የሚወደደው እና ሐሰተኛ ነቢያት የሚባል ዝም ብለህ ነገ ሄደህ እኔ አሁን ነቢይ ይባላለሁ ነገ በገባ ነቢይ ማኛው ተብዬ ኮንፈረንስ እጠራለሁ። ቢግስ ሚስቴክ እንዴ! ሲሲ እብዷን የምናውቃትን እኮ ከካናዳ የመጣች ወንጌላዊ ተብላ በትልቁ መድረክ ተሰጥቷት ስሸቅልባችሁ ነበር። ወንጌላዊ ተብላ በትልቁ ጌታ ይቀይራል ምን ተስኖት ተብላ ስሰብክ ነበር። ወንጌላዊ ለእንትን ቅርብ ታደርጋላችሁ። የሆነ ሰው ፌመስ ከሆነ የሚታወቅ ከሆነ ወስዳችሁ መድረክ ላይ ነው የምጥሉት። ቢገስ ሚስቴክ የፕሮቴስታንት ደካማ ጎናችሁ ይህ ነው። ቢገስ ሚስቴክ ኖ ዩ ካን ጌት አውት ኖ ማይሎ ዩ ካን ጌት አውት ኖፕ። ስለዚህ ያ መስተካከል አለበት። ፕሮቴስት ዝማሬው የማጭበርበር ነው። ዝማሬው ከዘፈን ነው የምትቀሉት። ኦልሞስት ኦል ኦፍ ኢት የዘመኑ ዘማሪዎች በሙሉ የዘፈን ኮፒ ፔስት ነው። ይሄ ደካማ ለእግዚአብሔር ብላችሁ አዘምሩ። ሙሉ ከዘፈን ላይ ኮፒ ፔስት ነው። በጣም ያስጠላል። ማንን ነው የምታታሉት? እግዚአብሔርን አታታሉትም። እንግዲህ ለማን ነው የምትዘምሩት? በመዝሙር አንደኛ ተዋህዶን የሚያክላት የለም። እግዚአብሔር ባርካችሁ። በመዝሙር አንደኛ ተዋህዶ ናት። ስብርብር የሚያደርግ መዝሙር ነው ያላት እመብርሃን ድረስ። እኔ አልችልም። አሁን የኦርቶዶክስን ማዳመጥ አቅም የለኝም ዱቄታም ስለሆንኩ። የኦርቶዶክስን መዝሙር ለማዳመጥ በጣም ችግር አለብኝ። ፓወርፉል ነው፣ ኤክስትሪምሊ ፓወርፉል። ምስጋና የሚገባቸው ይመሰገናሉ። ስለ ክርስቶስ ካርከው የሚገራርሙ መዝሙሮች አሏት ኦርቶዶክስ፣ ድራሽን የሚያጠፋ። የፕሮቴስታንት ራፑላ እስክስ በል የሚያስብልውላ አለ። ለስጋ አይደለም ለነፍስ ነው መዝሙር። ስለዚህ የእናንተን ስጋን የሚያስደስት እልል ያሉ መዝሙሮች አላችሁ፣ ለስጋ የሚመች። ስለዚህ እሱ መስተካከል አለበት። አልበም አወጣው፣ የሙዚቃ አልበም፣ ኮንሰርቴን ላስመርቅ ነው ይባላል እኮ። ላስመርቅ ነው እንትኔ አልበሜን። ከዓለማዊ ዘፈን በምን ተለየ? እኔ በኦርቶዶክስ ሰምቼ አላውቅም። በኦርቶዶክስ መቤቴን ሰምቼ አላውቅም። ኖት ዘ ቦልዛን ሰምቼ አላውቅም። አልበሜን ላስመርቅ ነው አዲስ እንግል ልለቅ ነው ብለው በፕሮቴስታንቶች አላቸው ዝግጅት ኦፕኒንግ ተብሎ ምናምን ነገር ቀውጤ። ይሄ ድክመት ነው፣ ለክርስቶስ አይደለም። ቺን ነው፣ ቺን ትወዷታላችሁ። እንደው በባንክ ቤት ብር አስገባልሃለሁ የሚል እንዴት ታምነዋለህ? ያልሰራውን ገንዘብ ኬት ያመጣል ይችላል? በባንክ በብዙ ሺህ ይገባል። ጸሎት ይደረግልህ ስትባል እሺ የምትል እብድ ግን ምን እያጨስክ ነው? ያልሰራው ኬት ይመጣል? ሰው ለምን ስራ ይሰራል? ላቡን ጠፍ እያደረገ የሚሄደው እያለ በባንክ ይገባልሃል ሹሉቃ። በቢሊየን ነው በዶላር ነው የምፈልገው ሁላ ትላለች አንዷ። በቢሊየን በዶላር ነው የምፈልገው፣ በብር አልፈልግም። ቤት አሜሪካ መሄድ ፈልጋለሁ፣ በቃ ውሰድ። እንዲህ ቁማር ሲጫወቱባችሁ ያልተማረ ማህበረሰብ ስለሆነ ተሸውደዋል። ያኘከው ማስቲካ የሚያስረግዝ እኮ አለ። የሚገርማችሁ አለ አንዴ ማስቲካ እየበላው አንዷ እህቴ ማርገዝ አልቻልኩም አለች። እንደው በሚገርማችሁ ሁኔታ እኔም ደግሞ ዝም ብዬ እግዚአብሔር ጌታ ነገረኝና ማስቲካዬን አውጥቼ ሰጠኋት። ካፌ በላሁት። እንግዲህ ካፌ ያለ ማስቲካ
ማስቲካ እየበላ የምታስተምር ፓስተር ይፈቅዳል? መድረክ ላይ ማስቲካ ይበላል? እንደው ለበዓሉ ድምቀት እንጠያይ ከተባለ ማስቲካ ይበላል መድረክ ላይ? ምግብ ይበላል መድረክ ላይ? እኔ አላየሁ ማሮን ነው። ስለዚህ ማስቲካዬን ስሰጣት ደስ ብሏት እሷ ለእሷ ጓደኛዋን አካፍላ በላቸው። ሁለቱም አረገዙ። የልጃቸው ስም ጦር ማስቲካ እና ባናና ማስቲካ ነው ተባለ። እሷን ጨምሬ ነው። ስለዚህ አንዳንድ ሰገጤ ሰውን ይጫወቱበታል። በነፍሱ ነው የሚጫወቱት። አንዱ ይመጣና ከእግዚአብሔር ጋር ተደባድቤያለሁ ይላል። በጣም ተያይዤ ምናምን ነገር ተደባድበናል ይላል። እና ብዙ ደካማ አሉ ፕሮቴስታንት ውስጥ። በዚህ በቅስናው ደስ ይለኛል። በሙስሊምና በኦርቶዶክስ እንደዚህ አይነት ዋቴ የለም። ዋቴ እንደዚህ አይነት የለም። ስም በአመቺሳ ቶሎሳ ትባላል። ይህ ደካማነት ነው። እኔ አሁን ድራማ ለመስማት እኔ ጴንጤ አዳራሽ ይመቸኛል። የሚያስደነግጠውና የሚያስጠላው የጴንጤ ልንገራቸው። እመቤቴ ምስክሬ፣ ወንጌሉ ኢየሱስ ትክክል ነው። ኢየሱስ ተሳስቶ አያውቅም። ልክ ነው። ትገባለህ። ፓስተሩ እያስተማረ አንዱ በዚህ በኩል ይሮጣል፣ አንዱ አሜን ይላል፣ አንዱ ሸረረም ተረረም ይላል፣ አንዱ ይንከባለላል፣ አንዷ ታለቅሳለች። አንዱ የጨበሬ ተስካር ነው የሚመስለኝ። ቀልብ ተገፎ ነው የምትወጣው። ቀልብ ተገፎ በአናት ተዘግዝቀ ትወጣል። እስቲ እኔ ከዋሸው ሂዱ። አንዱ ዘጋ አሜን ነው ገና ያስተምራል እኮ አልጨረሰው። አሜን ሃሌሉያ አይሰማር ብሎ እዛ ጋር የሚወድቅልሃል፣ እዚህ ጋር የሚሮጣል፣ እዚህ ጋር የሚንደባለላል፣ እዛ ጋር የሚያለቅሳል። እና ልትግባባ አትችልም። ግራ ተጋብተህ ትወጣለህ። ምን ውስጥ ነው የገባሁት አልኩኝ። እና ይሄ ድክመት ነው፣ ውሸት ነው። የውሸት ትምህርት እንዲያደርገን ሀበሻ ሴጣን ያለው ሀበሻ ጋር ብቻ ነው፣ ሌላ ቦታ ሴጣን የለም። ለምን? የገንዘብ ችግር ነው። ልክ ሀበሻ ገንዘብ ሲይዝ ሴጣኑ ይለቀዋል። እስቲ ሀብታም ሲንከባለል አሳይ። ኢትዮጵያ ላይ ሀብታም ጴንጤ ሲንከባለል አሳየኝና ድመናችሁ። አንድ ሀብታም ጴንጤ ሲንከባለል ሲንፈራፈር አይቻላል። ውሸት መሆኑን በዛ ታውቃለህ። ገንዘብ በጣም ትወዳላችሁ የጴንጤ ፓስተሮች። ኤክስትሪምሊ ነዋይ የገንዘብ ፍቅር አላችሁ። እና ይሄ ነገር አስተካክሉ። የእኛ ትልቁ የኦርቶዶክስ ችግራችን መጽሐፍ ቅዱስ ማንበብ ላይ በጣም ጸበኛ ነን። ደነዝ ኦርቶዶክስ አለለን። ደነዝ የጴንጤው እያመነ የሚሸወደው ነው። ምን እንደሚያደርጉባቸው አላውቅም። ምን እንደሚያስነኳቸው አላውቅም። የጴንጤዎቹ የእኛ ሳያርፉ ነው፣ ሳያውቁ ነው። ገብተዋል። የእነሱ ቃሉን እያወቁት በአናቱ ይተክሏቸዋል። ቃሉን እያወቀ ገንዘብ አመጣልሃለሁ ይለዋል። እሺ ባንክ ሂድና ጠይቅ። ገብቷል። በቃ ጌታ አስገብቶላል፣ ሂድና ተቀበል ይለዋል። እዛ ከባንክ ዘበኛ ጋር ይደባደባል። ሄዱ ከባንክ ሰራተኛ ጋር ነፍስ ውጪ ነፍስ ግቢ ጌታ አስገብቶልኛል ብሎ ክርስቶስን ደውዬ አወራሁት ሁላ የሚባልበት ዘመን አለና ኤምባራሲንግ ስልክ ደውዬ ክርስቶስን አወራሁት ተብሎ መድረክ ላይ ነው የሚላላጡበትና አስተውሉ። ክርስቶስ የምንዘባበትበት ጌታ አይደለም። እውነቴን ነው። ሙድ የምንይዝበት አይደለም። እሷ ተስተካከል። ጥሩ ነገሩ ምንድን ነው? መጽሐፍ ቅዱስ ታነባላችሁ፣ ደስ ይለኛል። በዛ መጽሐፍ ቅዱስ በማንበባችሁ በጣም ደስ ትሉኛላችሁ። እኔ ዶክተር ማሙሽ ፈንታ ተክሉ በጣም መወዳቸው ዶክተር ማሙሽ ፈንታ ተክሉ፣ ፓስተር ቸሬ
ወንጌላዊ ሳሚ ያልተነገረለት ሳሚ ሙሉጌታ ብዙ ጊዜ ተፋልሞ በቃ ደከመው። ወንጌላዊ ሳሚ ሙሉጌታ እግዚአብሔር ይባርክ። ደከመው ብቻውን በቃ ታግሎ ጣሉት። ምክንያቱም ዲያብሎስ ለብቻ ስትሆን ፓወር አለው። ሳሚ ሙሉጌታ ለዘመናት ታግሏቸዋል። እነዚህ አጭበርባሪዎችን፣ ሌባዎቹን በጣም እኔ ፓስተር አሊ በጣም ነው የሚያስቀኝ። ፓስተር አሊ ከሚያስቁኝ ፓስተሮች ነው። ፓስተር አሊ ኡመር ይባላል። ቄስ መሐመድ እንደማለት ማለት ነው። ፓስተር አሊ ኡመር ይመችሽ አባቴ። ሸቂ እኔ ፓስተር አሊ ኡመርን የደበረኝን እውነቱን ልንገር እንዳልክ ኦርቶዶክስ እያለ አብሯቸው ይገባል፣ እነሱ ቤት ይነጋገራል፣ ይጫወታል። አንድ ቀን ገንዘብ እናሰባስብለት፣ አንድ ነገር እንዲህ እንዳልክለት ተብሎ አያውቅም። ደሚኒት ጴንጤ ሲሆን ጠብቆ ገንዘብ ይሰባሰብለት ብሎ በኃይለኛው ገንዘብ አሰባሰብለት። ጴንጤ ስለሆነ ብቻ የሶማሌ ፓስተር ነው። እኔ የሶማሌ ፓስተር አላምንም፣ ግደለኝ። የሶማሌ ፓስተር አላምንም አለው። ስለዚህ ይሄ ደካምነት ነው። ያ የሰሞኑን ዲያቆን ምህረትን አይቼዋለሁ። ዓለም ላይ መነጋገሪያ ሆኗል። ኦርቶዶክስን በጣም ትልቅ ደረጃ ያስደረሰ በየቦታው ቫይራል የወጣ ወንድማችን ነው። ኦርቶዶክስ ልክ ናት እያልኩ ነው። ዓለም እያመነበት ነው። አፍሪካን አሜሪካን የኦርቶዶክስን 80 አሃዱን መጽሐፍ ቅዱስ ተቀብለዋል። ኦርቶዶክስ ልክ ናት። ብዙዎቹ ግን አያስተምሩበትም። ኦርቶዶክስን አያንቧትም። ለዚህ ነው ደም የሚፈላው። እውነት እያላት አትነበብም። ኦርቶዶክስ ሙሉ ጴንጤዎችን አሳምኗቸዋል። ወንድማችን ሙሉ ጴንጤዎችን አሳምኖ አለ የተባለ የጴንጤ ፓስተር እኮ ነው ሰውየው። በሚገርም ሁኔታ 0 ከቶት አሳምኖት ኮንቪንስ አድርጎ ልክ ነህ ብሎት ተቀበሉት። ግን የእኛ ድክመት ልንገርህ፣ ነውራችንን በአደባባይ እናደርገዋለን። ቢገስ ሚስቴክ በኦርቶዶክስ ነውራችንን ሽፍና ጴንጤዎች ተሸፍነው ነው። ሙስሊም ቀምቃሚ እልል አድርገው የሚቀመቅሙ ሙስሊሞች አውቃለሁ። ተሸፍነው ነው፣ ተደብቀው ነው። ለምን? ሌላው እንዳያሰናክሉ። ጴንጤ ነፍሴ በያዘው ቃል ላይ ሌላ ነገር ቸልሶ ነው የሚቀመቅሙ። ሀቢባን አይተናታል። ልጇ ባታሾፈን ኖሮ ሀቢባ ለኢድ ጊዜ ወይኗን ቅድት አርጋ ጭው ስታርጋ አይተናል። ልጇን ያጋለጠቻት አባቴ ተደብቀው ነው። ማሻአላ ተደብቀው ይለጠልቃሉ። የኦርቶዶክስስ ደምን የሚያፈላው አደባባይ ሄዶ ይልላ አናቱን መሰንጠቅ ነው። እቃቅ ያስበላል፣ ነጥብ ያስጥልሃል። ነጥብ ያስጥልሃል። ስለዚህ ብዙ ሰው እንዲሳሳት ያደርጋል። this is the biggest mistake እንጂ እልል አድርጎ የሚቀመቅም ሙስሊም አለ፣ ፕሮቴስታንት አለ። እልል አድርጎ የሚቀመቅም ግን ተደብቆ ጭውቴው ሌላው እንዳይሰናከል፣ ሌላ ወንድም እንዳይሰናከል፣ ሌላ እህት እንዳትሰናከል ተደብቀው ነው የሚያደርጉት። የእኛዎቹ ሳለ እንጂ ጣጣ ችርስ እያለ እያራዳ ልጅ ተጫወት እያለ ይቀመቅምላል። እዚህ ላይ መጥቶ መስቀሉን አድርጎ ያለ ሀሳብ ይሄ ነው የምናገረው እና መስተካከል አለበት። የስ ጴንጤዎች አያስበሉም። ልጆቻቸውን ካየ ጎበዞች ናቸው። ኦርቶዶክስ ግን ነፍሴ አደባባይ ነው ምናችንን ይዘን የምንወጣው። ለምን እንደሆነ ግራ ነው የሚገባል። ስለዚህ ኦርቶዶክስ ልጆች ስትቀመቅሙ ተደብቃችሁ ቀምቅሙ። ማን ይከለክላል? ለምን በርሜል ሙሉ አጠጣ? ሌላውን ኦርቶዶክስ አታሰድብ። አንተ በጠጣኸው ሌላ ኦርቶዶክስ ይሰደባል።
ይሄ ነው ትልቁ ፕሮብለም። እና ሶስታችንም ጋር የሚስተካከል ነገር አለ፣ ይስተካከል። ከዛ ውጭ ግን አሽሆና ሶስቱንም ስላየው ነው የምናገረው። እና ኦርቶዶክስን የዕለተ ሞቴ ላይፌ ናት፣ መወዳት ክርስትናዬ ናት። ሀብተ ማርያም ነው ስሜ። ግን 80 ብቻ የምከተል ብቸኛ ኦርቶዶክስ ልጅ ነኝ። 80 መጽሐፍ ቅዱስ ብቻና ብቻ የምከተል ኦርቶዶክሳዊ ነኝ። ሌላ ምንም መጽሐፍም አልፈልግም። ሌላ ተከተል፣ ሌላ ኦርቶዶክስ የሰጠችኝ መጽሐፍ ቅዱስ ነው። የጨመርከው አንተና አልቀበልህም። ሌላው ዓለም የማያውቀውን አምጣ ብትለኝ አልቀበልህም። ምክንያቱም በራሻ ብሄድ አያውቁትም እናንተ የምትሏቸውን፣ ራሻ ብትሄድ አያውቁትም፣ ግብፅ አያውቋቸውም፣ ሌሎቹ አያውቋቸውም፣ ግሪክ ብትሄድ አያውቋቸውም። እዚህ አምጥተህ ጨማምረህ የደብተራን ነገር አምጥተህ የኦርቶዶክስ ነው ብለህ አትለጥፍ። ያንን ነው ምለው። ታብታብ እያደረግን አየህ። ለዚህ ነው እኔ መሆን አለበት። በሁሉም ድክመትም አለ ቅድስናም አለ፣ ድክመትም አለ ቅድስናም አለ። በተለይ እፎይ መጥቶ ሙስሊም ተነጋግራችሁ፣ እውነቴን እመቤቴን እኔ ሙስሊም ሆኜ 3 እጨምራለሁ ሚስት። ሀይፍሻ አለች፣ ኤልሽያ አለች፣ ዙዙ አለች። 3 ሚስት ያስፈልገኛል። ስለዚህ እፎይን እኔ ቤት አውሩልኝ፣ እፎይን ነጥብ አስጥሉልኝ፣ እኔ ማሻ አላ ልበል። ይህም መልሱልኝ፣ አደራ ንገሩልኝ፣ አድርሱልኝ። ሙስሊሞች እባካችሁ እፎይን እንድታሸንፉት ነው የምፈልገው። በነጥብ ሰልሜ 3 ሚስት ልጨምር። አሁን ዱሬ ለምቀኛ ትሆናላችሁ። ይለፍልኝ፣ እኔም ማሻላ ልበል። እኔም ይለፍልኝ። እኔና ተከታዮቼ አብዛኛዎቹ እንሰልማለን በልጥጥ ሂሳብ። ያ ስለዚህ ንገሩልኝ፣ ደስ ይለኛል። እና በመጨረሻም አንድ የጉቶን ልጨምርላችሁና የጉቶን ላሳያችሁ። ጉቶ ምን እንደሆነ ልንገራችሁ። ጉቶንም ማላወራ ለዚህ ነው። እኛ ስንማር ማለት ሊወልድ ነው በቅርቡ። ስለዚህ ምንድን ነው እቅዴ ምንድን ነው? በቅርቡ ቤቢ ሻወር ላረግ ስለሆነ ጎፈንድሚ ያስፈልገኛል። ለዮዳ ጉቶ ጎፈንድሚ ቤቢ ሻወር ማድረግ አለብኝ። ቤተሰብ ሌላ የሚያደርግለት የለም። ወዳጁ ያለሁት እኔ ነኝ። ለዮዳ ጉቶ ሊወልድ ስለሆነ ቤቢ ሻወር በቅርቡ ያስፈልገናል። ስለዚህ አደራ እንዳትቀሩ። ጎፈንድሚ በምሰበስብበት ጊዜ ትሪፕል ነው የሚወልደው። ዋቻውሰን ሆልድ ኤንድ ዋክ። ኦኬ። ስለዚህ 3 ነው የሚወልደው። ስለዚህ 3 ስለሚወልድ አደራ ቤቢ ሻወር እኔ ላዘጋጅለት ነው። ስለዚህ ጎፈንድሜ እንድትቀላቀሉ በክብር ጠይቃለሁ። አይመስላችሁ? ሌላማ
ለዮዳብ ጉቶ ይሄ ነው መልእክቴ። እኔ ብዙም ብለው ነገር የለኝም። ኢትዮጵያውያን እንዴ መቼ ነው 300,000 የሚገባው? እኔ አንድ ነገር እንደጠይቁልኝ ጉትዬ 300,000 መቼ ነው የምትገባው? ሚሊዮን ልገባ ነው እኮ ምን ይሻለኛል? ጉትዬ የኢትዮጵያ ሕዝብ ይጠላልባል። እንደፈለግኩ ብናገር እኔ አልጣላም አልኩ። ይኸውልህ 3 ሃይማኖት ነው ዛሬ የተናገርኩት። ፍቅር ሲዝም ስላበደ ነው ስለ እሱ እምነትም አላወራው። በባዶ እግሩ ሄዶበታል። ፍቅር ሲዝም ግን ኦርቶዶክስ፣ ጴንጤ፣ ሙስሊምን እኔ በስርዓት መናገር እችላለሁ። ምንም ችግር የለብኝም። አይቀየሙኝም። እኔ አንተን ግን ተንፍስ ተንፍስ። ለዛ ነው እና አትቅና፣ አትበሳጭ፣ አትናደድ። የሰው ሰክሰስ አናደድ። ሰው ሲታረቅ አትናደድ። ከሊያ ጋር ዛሬ ችግር ፈታን፣ ከጉቺ ጋር ፈታን። ሰበናፕዬ እንደ ጂጂ ሰርጀሪ አርጋ መጣች። ቴንኪዩ። እኛ ለውጥ እናያለን። ሰበናፕ ቤት ታዩ ቱርኬዳ ቀነስ ቀነስ አድርገው ቦርጯን አስመጥጣ መጣች። ይሄ በጣም የሚደገፍ ነገር ነው። ምን በወጣት አሁን መቀመጡላ አልፈለገችም። ቆማ ነው አሁን ቪዲዮ የምንለቅልን። ለውጥ አለ ቤተሰብ። እንዲህ ለውጦች እያየን ነው። አንተ እዛው ተዘብዝፈ 300 ፓውንድ ልትሆን ነው። እኔ አበሽቃለሁ። ችግር አለብኝ። እኔ ማብሸቅ እችላለሁ። እኔ ማናደድ ማብሸቅ እችላለሁ። አልበሽቅም። እና ቤታ ኮንግራጁሌሽን፣ የጂጂን መንገድ ስለተከተልሽ እናመሰግናለን። ጂጂን አመስግኛት። በጣም ጥሩ እህትሽ ናት። አመስግኝ። የእሷን መቀነስ ባታይ ኖሮ አትቀነሽ። ደግሞ ቁስሉ በደንብ ይድረቅ። ቶሎ አትነሽ። እውነቴን ነው። ይድረቅ በደንብ። አረ በቃ ቤተሰብ ቁስሉ በደንብ ይድረቅ። ወዲያውን የተነሳሽውና ይድረቅ በደንብ። ከዛ በደንብ ትጨፍሪያለሽ። ይህን ነው የምለው። ቱርክ ነበረች። ቱርክ ሄዳ በደንብ ተከሽና መጣች። ክሽን ብላ ነው የመጣችው። እና እንኳን ደስ አለች ሰበናፕ ቤት ታየው። ኮንግራጁሌሽን። ከመቀመጫች ተነስተሻል። ጎበዝ ልጅ። እመቤት የማርያም ልጅ። አየሽ፣ እመቤቴን እንደማታውቂ በዛ ነው የምነግርሽ። ስድብሽን አየሽው? እባክሽ የማርያም ልጅ አትበይ፣ አይጠቅምሽም። ያ ለማንኛውም ሰላማችሁ ብዝት ይበል። ተጨዋውተናል፣ ፈታ ብለናል። ይመቻችሁ። እውነቴን ነው የምለው። ቢወያዩልኝ ደስ ይለኛል። እፎይ ጋር ሙስሊም ወንድምና እህቶቼ ብትወያዩ ደስ ይለኛል። እኔም 3 ሚስት ላግኝበት፣ ተባበሩን። እፎይ ብራዘር ተሸነፍና እኔ 3 ሚስት ልብላ፣ ይለፍልኝ። ኖ እፎይማ ስራ መስራት አለበት። ለእኔ ስራ መስራት አለበት። እኔ እንዲያውም ቢያሸንፍ ደሜ ነው የሚፈላው። 3 ሚስት ያሳጣኛል። እፎይ አሁን ሙስሊሞች መጣው እፎይ ነጥብ ቢያስጥል እኔ አሁን 3 ሚስት አጣለሁ። እኔ አሁን የእፎይ ደጋፊ አይደለሁ። ኖ ሚስት ነው የሚያሳጣኝ። 3 ሚስት ነው የሚያሳጣኝ። ፎይ ታንኪዩ። ማንበብ ጠቅሞናል። ብዙዎቻችን ተምረንበታል። ዛሬ ወደ ከ11 እስከ 14 ሺህ ሰው ቁጭ ብሎ ትምህርት ሲማር ነበር። ኦርቶዶክስ እየነቃችሁ ነው። ይህ በተግባር ንቁ። በማዳመጥ ብቻ ሳይሆን በተግባር ንቁ። ኦርቶዶክስ የሆነ ሰው መጥቶ ሊያወራ ሲባል ስለ እምነት አብረ ደረትን ነፍተ
መመለስ አለብህ፣ መመለስ አለብህ ብራዘር። ማንም ኦርቶዶክስ እህት ሆነች ኦርቶዶክስ ወንድም ሆነ ማንም ሰው በእምነት ሲመጣ ዱቅ አድርገን እንጫወት ና እንነጋገር። እኔን የሚለኝ የለም። በስሱ ገባ ገባ ብዬ የማቃት ነገር አለች። የትም ቦታ ላይ ፉን ፉን ብያለሁ፣ ፉን ፉን ብያለሁ። በኦርቶዶክስም በፕሮቴስታንትም በሙስሊምም ትንሽ ትንሽ የማርፋቸው ነገሮች አሉ። ያንን ነው የምለው። ስለዚህ ሰላማችሁ ይብዛልኝ። ግን ይሄን መልእክት በቁም ነገር ሪከርድ አድርጉልኝ። እፎይን ይኸው ለሙስሊም ወንድምናቶቼ ነው የምለው። እፎይን እናንተ ተወያይታችሁ ነጥብ ካስጣላችሁት ፈጣሪ ምስክሬ ዮኒ ማኛ እሰልማለሁ። ከዚህ በላይ ምንም ልላችሁ አልችልም። እፎይን ተወያይታችሁ በስነ ስርዓት መታችሁ ካሸነፋችሁት አብሶሉትሊ እኔ እሰልማለሁ። ስለዚህ ኑና ተወያዩ። ከዚህ በላይ ኮንፊደንስ ሊኖረኝ አይችልም በእፎይ። ሌሎችም እሰልማለሁ የምትሉ አንዳንድ ጻፉ፣ እዚህ ጋር እንቁጠር። እፎይን እናንተ ካሸነፋችሁ እሰልማለሁ የሚሉ እዚህ ጋር አንዳንድ የሚጽፉትን የለኝ ይኸውልህ፣ እንድታውቁት ብዬ ነው። በሙሉ እንሰልማለን የኔ ቤቶች። ልክ አንዳንድ ጻፉ። እፎይን ነጥብ የሚያስጥል ሙስሊም ከመጣ በሙሉ እዚህ ያለው አንዳንድ እየጻፈልን ነው፣ ይሰልማል። ይሄ ምስክር ሊሆናችሁ ይገባል። ዲዲዩሲ አንዳንድ ቁጥሩን እያያችሁ ነው። ሙስሊም ወንድምናቶች እያያችሁ ነው። እፎይን የሚያሸንፍ ነጥብ የሚያስጥል ሙስሊም ከመጣ እኛ እንሰልማለን በፈቃደኝነት። ጻፉ። ይኸው በሙሉ የሚሰልም ነው። ከዚህ በላይ እስልምና የኦርቶዶክስ ልጅ ምን ይበል? ሙሉ በአንድ ሞሉት ቤቱ። ስለዚህ አሁንም የምላችሁ ምንድን ነው? እፎይ የተናገረው ስህተት ካለው እፎይ የተናገራቸው ነገሮች ካሉ ና እፎይ። ስለዚህ እፎይ በርታ፣ በደንብ አንብብ፣ በደንብ እያነበብክ ጠብቀን። እንግዲህ የሁላ ሰዎች ስላሉ እፎይን ድቤት አድርጎ የሚያሸንፈው እኔ እሰልማለሁ ወዲያው። ከዚህ በላይ የምንተማመንበት ነገር የለም። ሰው ነው። በመጨረሻ የምለው መልእክት ይሄ ነው። ስድድብ የሌለበት ይሳደባለሁ ምትሉ አይሳደብም፣ ሳይሳደብ ነው። ሌላ ቦታ ተናዳችሁ የተሳዳደባችሁ ነገር ሊኖር ይችላል። እኔ ቤት ግን እፎይ መጥቶ ሳይሳደብ በጨዋ መልስ ይሰጣል። እንስማማለን በዚህ። ስለዚህ እፎይ እግዚአብሔር ይጠብቅ፣ ጥንቃቄ አድርግ። ከጠላቶቼ እግዚአብሔር ይጠብቅ። ሀሳብ ነው ያመጣኸው፣ የተጻፈ ነው ያነበብከው። እግዚአብሔር አምላክ ይጠብቅ። ሌሎቹንም በሃይማኖት የምትከራከሩ እግዚአብሔር ይጠብቃችሁ፣ መብታችሁ ነው። እግዚአብሔር ይጠብቃችሁ። በደንብ አድርገህ ጥንቃቄ አድርግ። ለምን ታስፈልጋለህ? ህይወት ከጠፋ በኋላ ምንም ትርጉም የለው። ታስፈልጋለህ። በጥንቃቄ የሚቻል ከሆነ እውነት ኦርቶዶክስ እፎይን የምትወዱ ከሆነ ጌት ደማኒ ገንዘብና ቪዛ አድርጋችሁ ከሀገር አስወጡት። አውሮፓ አሜሪካ ከመጣ ደረቱን ነፍቶ ብዙ ነገር ሊያስተምር ይችላል። ያስተምራል። አትናደዱ። ስለዚህ እውነተኛ ኦርቶዶክስ ከሆናችሁ እውነተኛ የዚህን ወንድም ትወዱ ከሆነ ለእፎይ ገንዘብ ተሰባስቦ በተለይ ፔጁ ላይ ሲገባ በጣም በጊፍት አጥለቅልቁት። ገንዘብ የያዘ ወንድማችን ቤቱ ሲገባ በጊፍት የኦርቶዶክስ ልጆች በሙሉ በጊፍት ይሄን ልጅ አቅም እንዲኖረው በገንዘብ አድርጉ። ገንዘብ ይኖረው፣ አቅም ይኖረው፣
በየትም ሀገር ወጥቶ ከዛ በኋላ ሀሳቡን መግለጽ ይችላል። ዛሬ ትልቅ ስራ ሰርተሃል እና ክበርልኝ፣ ክበር እፎይ። ያ ያንን ነው የምለው። ይኸው በሙሉ 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 የምነግራችሁ እዚህ ጋር ያላችሁ ወንድምናቶቼ መወያየት ይቻላል፣ መወያየት ይቻላል። እስልምና መወያየት ይቻላል፣ ኦርቶዶክስ መወያየት ይችላል፣ ፕሮቴስታንት ተወያዩ። አትናደዱ፣ አትብሸቁ፣ ምንም አትናደዱ። አሁን እኔ እንዳልክ ሴል ቀደደ ሴል ገለበሌ በስ ቦታ አትስጡሜ። እኔ ሴሉ መመለስ አለበት ብዬ ነው ማምነው። ሴሉም መመለስ አለበት መልስ እንዳልክ ሴሉ መልስ መመለስ አለበት። 4 ነጥብ። ሴሉ ካልመለሰ አያድንም ማለት ነው። አከተመ። ቴንኪዩ። ኤኒ ኦርቶዶክስ ቸርች አርዋን ቪዛ አድርጎ ማምጣት ይችላል። እስኪ አናግራለሁ፣ አባቶችን አናግርና እዚህ ወንድማችን እፎይ ሌላ ሀገር የሚመጣበትን አሜሪካን ሀገር የሚመጣበትን ነገር መሰራት አለበት። እያስ በትክክል ማድረግ ይቻላል። ስለዚህ ጥሩ ነገር ነው። እፎይ ከመጣ በኋላ ሰከን የሚል ነገር አይቻልም። እፎይ ከመጣ በኋላ ኦርቶዶክስ ላይ ጓ የሚሉት እያረጋጉት እንደሆነ አይቻለሁ። ተረጋግተዋል፣ ሰከን ብለዋል፣ በእውነት ተረጋግተዋል። ምክንያቱም ብዙ ሰዎች የእፎይን ቪዲዮ ሪከርድ አድርገውታል። ሙሉ መረጃ ይዘዋል የኦርቶዶክስ ልጆች። ስለዚህ ጥሩ መረጃ ሰጥቷቸዋል። ሰው ያንን ነው ምለው። ሰላማችሁ ይብዛ። እንዲያውም እኔ ተራግጫለሁ። እውነት ለመናገር እኔ የማይገባ ንግግር ተናግሬያለሁ። ከእፎይ የኔ ላስላስ የከፋ ነበር። የዛሬ ነው ያደርገው በረብ መድኃኒዓለም ሳየው ብዬ ነበር እንዴ ብዬ ግራውላ ተጋብቼ ነበር። በቤቴን ግቡ ነው ያልኩት ጥግ ድረስ። የኔ እንዲያውም አስፈሪ ነበር ከሱ። ኤኒዌይስ ሰላማችሁ ይብዛ።